ለምን ይመስልዎታል ስል አላውቅም፣ አይወዱም፣ አንዳቸው አይጠይቁም። እነዚህም ሁሉ አሳድጌ 2 ያሳደጓቸው ማለት ነው እነሱ ናቸው የሚጠይቁ። ከዛ በኋላ ጸለይኩ። እግዚአብሔር የምድሪቱን ነገር አሳየኝ እሳቸው እንደዛ ብሎ ሲነግሩ። ከዛ ጸለይኩኝና ምናልኩኝ 2 ልጆቻቸውን ስለማውቃቸው አንዱ አሜሪካን ሀገር ነው ያለችው፣ አንዱ እንግሊዝ ነው ያለችው። 2ቱን አውቃቸዋለሁ። አትሊስት 2ቱን ማነጋገር ይችላል። እነሱ ደግሞ ወርካውት ያርጉኝ ጸሎት ይዤ ጸለይኩ። ከዛ በኋላ አነጋገርኳት። ያችን ማነጋገር። ከዛ በኋላ ምን አለች ሴትዮዋ ያሉ እናትየው ያሉ ምንድነው በዚህ ምክንያት ረግሜያቸዋለሁ። ከዛ ነገርኳቸው ለ2ቱ ልጆችና ምን አሉ፣ በቃ ወርቋ ይሄ የእግዚአብሔር ጊዜ ነው። ምክንያቱም በልባችን ይሄ ያለ 6ታችን ስንነጋገርበት የነበርነው ነገር ነውና ይሄ የእግዚአብሔር ጊዜ ሳይሆን አይቀርምና በቃ እንተባበራለን። እሺ ሁላችሁም ጽሙ ጸሎት ያዟል። ሁሉንም በስልክ አገናኙኝ። ኢትዮጵያ ጨርሼ ከመጣሁ በኋላ እዚህ ከእሷም ጋር በቪዲዮ እያደረኩኝ ለ6 ሳምንት ስለ ይቅርታ። ክብር ለእግዚአብሔር አምላካችን ይሁን። ከዛ በኋላ እናትና አባት በልጅነታቸው የተለያዩት 32 ዓመታቸው በተለያዩ እናትና አባት በመጀመሪያ እንዲታረቁ እግዚአብሔር ያደረገው እናትና አባት ነው። እናትና አባት ከተታረቁ በኋላ እናትየዋ የእግዚአብሔር መንፈስ ስለነካት አባትየውን የረገመችበት ልጆቹን የረገመችበትን ልብሷን እንዲያራገፈች ይቅር በለኝ ብላ ማልቀስ ጀመረች። አባትየው ቁጭ ብለው እግራቸው ስር ወድቃ እሳቸው እሷን ይቅር ማለት ሲጀምሩ እሷ ደግሞ እንደገና ቁጭ በራሳቸው ይቅር ማለት ስትጀምር ልጆቹ መላቀስ ጀመሩ። ይሄ ሁሉ ግን የሚሆነው በዙም ነው፣ ከያሉበት ቦታ ተሰብስበው ማለት ነው። በጣም እግዚአብሔር በይቅርታ ውስጥ የሁሉ ልብ ሲመጣ እግዚአብሔር አምላክ የተመሰገነ ይሁን። የቤተሰብ ትምታ፣ የቤተሰብ ቋጠሮ። ከዛ ስራዬ ብለን እኔንም እነሱ እኛ ፕሌኑን ቆርጣለን አሉ። እሺ ኧረ ምን ችግር የለም ለዚህ ደግሞ ብታዘዝ ብዬ እነሱ ከያሉበት አገር ተሰብስበው አዲስ አበባ ተገናኘ። ክብር ለእግዚአብሔር አምላካችን ይሁን። በእውነት ነው የምላችሁ፣ ያው የዛሬ ነፍስ አልቀረኝም። ተሰብስበው በሙሉ እነሱ ተሰልፈው እነዚህ ሰራዊት ናቸው። ልጆች አላቸው። አይታጣጡም። ስንት ዓመታቸው በእድሜ እናትና አባት ሄደዋል። ከዛ ይቅር መባባል ጀመሩ። እያንዳንዳቸው እያለቀሱ በቃ የእግዚአብሔር መንፈስ በይቅርታ ውስጥ እንዴት እንደሚያልፍ ነው የምነግራችሁ። እያለቀሱ እስከዛሬ ያልጠየቅሽ ምክንያቴ ነው እናንተ አይደላችሁም፣ እኔ ራሴ ወደ ሴጣን እጅ ረግሜያችኋለሁ፣ እንዴት ብያችኋል። የተላቀሱ ተታረቁ። ክብር ለእግዚአብሔር አምላካችን ይሁን። ዋጋ ያስከፍላል። ግን ሄድኩኝ፣ ኢትዮጵያ ድረስ ሄድኩኝ። ለ1 ሳምንት ሄድኩት። 1 ሳምንት ቆይቼ ቤተሰብ ከተታረቁ በኋላ እኔም ተመልሼ መጣሁ። እስካሁን ድረስ አብሬ ከቤተሰቡ ጋር ዙም ሚቲንግ አለኝ። የቤተሰብ ስብሰባ ተደርጎ ኢትስ ፓወርፉል። የቆየም እንኳን ቢሆን የተጠነሰሰም እንኳን ቢሆን እግዚአብሔር አምላክ የተመሰገነ ይሁን። ይቅርታ ልብ ሲኖርን እግዚአብሔር በዛ ውስጥ አልፎ ይሰራል፣ ክብሩን ይገልጣል። ሂንደር የሚያደርገው ልክ እንደ ሀርት አታክ ቂመኝነት፣ ጥላቻ፣ እንዲህ አይነት ነገር በህይወታችን ካለ እውነተኛ እግዚአብሔር ልጆች ከሆነ ጸጋው ስለሚረዳ ይቅር ማለት መቻል አለብን። ከራሳችን እንጀምር። ማንም መጥቶ ይቅርታ እንዲጠይቃቸው አትጠብቁ። እራሳችሁ በቃ ያስቀየሟችሁን ሰዎች ፕራክቲስ አድርጉት። ይቅር እነሱ መጥተው ሊጠይቋችሁ እንዳትሉ፣ እራሳችሁ ይቅር ብያ እየተፈታችሁ ነው የምትሄዱት። ክብር ለእግዚአብሔር አምላካችን ይሁን። ያ ምን ያደርጋል መሰላችሁ? በውስጣችሁ ያለውን ጸጋ እግዚአብሔር እንዲጠቀምበት በር ይከፍታል። ታውቃላችሁ፣ የሀርት አታክ ብለድ ሲዘጋ ስትሮክ ያመጣል። ሰውነትን ፓራላይዝ ያደርጋል። እንዲታዘዝ አያደርግም። ስትሮክ የተመታ ሰው ማይነር ይሁን በትልቁ ይሁን በትንሹ ይሁን ስትሮክ ያለፈበት ሰው እንደ በፊቱ መሆን አይችልም። ቂመኝነት፣ ጥላቻ፣ ይቅር አለማለት እንደዛ ማለት በአካል ውስጥ ፈንክሽን እንዳልሆነ ያደርገናል። በነገራችን ላይ እግዚአብሔር የሚሰጠን ነገር ለመቀበል ለማስተላለፍ ሁሌ እግዚአብሔር የሚሰጠን ለመስጠት ነው። ኤኒቲንግ የሚሰጠን ለመስጠት ነው። ስለዚህ በእኛ ህይወት ውስጥ ማለፍ የሚችለው ነገር ይሄ ቁልፍ የሆነ ነገር ነው ማለት ነው፣ ይቅር ማለት። እግዚአብሔር አምላክ የተመሰገነ ይሁን። ሌላው መመሰክርላችሁ ከዚህ በፊት ተናግሬያለሁ ስለ ልጄ ማለት ነው። ልጄ በ15 ዓመቱ የተገደለው በጩቤ ተወግቶ የተገደለው። በጣም ልብ የሚሰብር ነገር፣ በጣም ከባድ ነገር።
በዛ ጊዜ እግዚአብሔር የረዳኝ ነገር ቢኖር ምንድን ነው? በቃ አንዳንዴ ቅድም ትዘምር ነበር እህታችን፣ ከሱ ውጭ ምንም ነገር አልሰማም። በዛ ሀዘን ውስጥ ሆኜ አንተ ምን ትላለህ ብዬ ነው። እኔ ማንም ሊያጽናናኝ አይችልም። እግዚአብሔር አንተ የፍቅር አምላክ ነህ፣ አንተ ደግ ነህ፣ ልጅ ስትሰጠኝ በዚህ መልኩ እንዲሄድ አይደለም፣ ስለዚህ ልትናገረኝ ይገባል ብዬ ከሆስፒታል ከተመለስኩ በኋላ ቤት በር ዘግቼ እግዚአብሔርን እጠብቀው ነበር። ክብር ለእግዚአብሔር ለአምላካችን። አላለቅስም። ሌላም ሰው እንዲያጽናናኝ አልፈልግም። ሌላም ሰው እንዲናገረኝ አልፈልግም። አንተ ግን እንድትናገረኝ why this happened አልነገርከኝም። why this happened አንተ ካልተናገርከኝ በስተቀር መጽናናት አልችልምና I am here right now። እኔ ልጄ መቅበራችን ደግሞ የመጀመሪያ ጊዜ ጌታ መጣ። ክብር ለእግዚአብሔር ለአምላካችን ይሁን። እንደ ሰው አይደለም እግዚአብሔር። በመከራ ጊዜ ጠራኝ፣ እኔ እመልስልሃለሁ፣ አንተም ታከብረኛለህ። በመከራ ጊዜ ማንም አይሰማችሁም፣ ማንም ደግሞ ሊያጽናናችሁ አይችልም። ክብር ለእግዚአብሔር ለአምላካችን። አባታችን ግን ይችላል። አሜን። በተኛውባት መሬት ላይ በተኛውባት መኝታ ክፍል የተገለጠ ልጄ የት እንዳለ አሳየኝ። ክብር ለእግዚአብሔር ለአምላካችን ይሁን። በጣም በቃ ለነገር አሁን ሞት ማለት ለኔ ምንም ነው። ለመሰረት ወደ ተሻለው እንደሆነ ገብቶኛል። ነገር ሁሉ ተቀየረ። እግዚአብሔር የተመሰገነ ይሁን። ግን ምንድነው ያደረኩት? I surrender to him። ማንንም ሰው አልጠየኩም። ለምን እንዲሆነ እንደዛ ሆኜ አገር ያዙ ልቀቁኝ አላልኩም። በቃ I have to ask him። ለምን እንደሆነ አላወኩም። እንድትነግረኝ የምፈልገው አንተን ነው። እግዚአብሔር በስማች ታማኝ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ካነሳኝ በኋላ እንደዛ የተመረከርኩኝ እንደዛ መቆም ያቃተኝ ካቆመኝ በኋላ በሀዘን ውስጥ ታውቃላችሁ የእኔ የተከፈተው መንፈሳዊ ጆሮ ኢነር ቮይስ ነው መስማት የጀመርኩት። ክብር ለእግዚአብሔር ለአምላካችን ይሁን። በመታዘዝ ውስጥ እግዚአብሔር የሚናገረኝ ነገር ኢች ኤንድ ኢንዲቪጁዋል ሳይቀር እኔ እዚህ ጋር ሰዎች የሚያደርጉት ሲምቦል ነው እንጂ የምሰማው ከውስጥ ያለ ነገር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሰምቼ ደግሞ ለእግዚአብሔር ስትሰሙ ትታዘዛላችሁ። መንፈሳዊ ጆሮ የተከፈተ ከዛ በኋላ ነው እንግዲህ እግዚአብሔር ወደዚህ ወደ ልጄን ወደ ገደሉት ሰዎች ይላል ይቅርታን እንዳስተምራቸው ወደ እግዚአብሔር መንግስት እንዲመጡ ነው። ክብር ለእግዚአብሔር አምላካችን ይሁን። እሺ ብዬ በሀዘኔ 2 ወር ላይ ነው ተነስቼ ለነሱ የዛ ጊዜ ሄጄ በብዙ ጊዜ ስለተናገርኩት የሰማችሁ ድጋሚ ነው የምትሰሙት። ፖሊሱን ዋናውን ኃላፊ ያስፈቀድኩ ባስኬትቦል ይጫወቱበት የነበረበትን ቦታ ላይ ተዘጋጀልኝ። እዛ ቦታ ሲሄድ ፖሊሶቹ እጅግ በጣም ተደነቁት፣ እያለቀሱ ነበር ሰዎች ነበር። ከዛ በኋላ ያው እንዲሰበሰቡልኝ ያደረኩኝና እዛ ቦታ ላይ ከፓስተር ጋር ሄጄ የነገርኳቸው ወንጌል ነው። ኢየሱስ ጌታ ነው። መንገድ ሆነልኝ። ኢየሱስ ጌታ ነው። 42 ልጆች ጌታን ተቀበሉ። 42 ልጆች ጌታን ተቀብለው 21ዱ ለ1 ዓመት ደህንነት አስተማርኳቸው። ፒዛ እየገዛው ለስላሳ እየገዛው እያበላው ህይወታቸው ተቀየረ። በጣም ይዝረብል የነበሩ ሰዎች ናቸው። በጣም ነፍሰ ገዳይ ናቸው። ምን እንደሚያደርጉ የማያውቁ እግዚአብሔር እንዳለ የማያውቁ ልጆች ናቸው። ባክግራውንዳቸው ዜሮ ነው። እነኛን ሰዎች በ1 ዓመት የልጅ ላይፍ ቴስቲሞኒ በአመቱ እነሱ ተጠምቀው ለቤተ ክርስቲያን አሳልፈው ይሰጡ። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ። እሱ ይሰራል። እንዴት እንደሚሰራ እናውቅ። አንድ ልጅ ወደ ጌታ ቢሄድ 42 ሰው ወደ ነፍስ ገብቷል። እግዚአብሔር የተባረከ ይሁን። ይህ ብቻ አይደለም። ልክ ደግሞ የዛሬ ስንት ወር ኦክቶበር ላይ ደግሞ ፍርድ ቤት ተጠራሁ። ፍርድ ቤት ተጠርቼ እኔ መሰለኝ በቃ የሆነ ነገር ሊነግሩኝ ነው መሰለኝ። ኦልሬዲ ሴንቴንስ ተደርጓል እሱ እና እኔ ደግሞ ብቻ ይሄድኩት ወይ ልጆቼ ይዣሌ ወይ ሰው ይዣሌ ግን ኮርት ስትሄዱ አንደኛው ሙሉ ግጥም ብሏል። በእኔ በኩል ያለው የስቴት ዋተር እና እኔ ብቻ ነው። በኋላ የሆነ ቢጫ ነገር ለብሶ እጁና በካቴና ታስሮ ሳየው መንቀጥቀጥ ጀመርኩ። የልጄ ገዳይ የመጀመሪያ ጊዜ ሳየው ማለት ነው። እና መንቀጥቀጥ ጀመርኩ። ጌታ ሆይ እርዳኝ
ምክንያቱም አንኤክስፔክትድ ሰው መሆኔን ያወቅኩት ያኔ እንኳን በመከራ ያጠነከረኝን ጌታ እንኳን በዛን ሰዓት ሳየው የነበረኝ የልብ ትርታ ነገራቸው ደረቴ ሰንጥቆ ሊወጣ ነው የሚመስለው። በቃ እንዲህ አንቀጠቀጠኝ። ሳየው ብቻ የሆነ ነገር አደረገ። ግን ለእግዚአብሔር እዛው ይዛው ይርዳኝ። ክብር ለእግዚአብሔር ለአምላካችን። ኢሚዲየትሊ ስጠይቀው ይመልሳል። እኔ እነሱ መሬዳ ሞልተዋል። እኔ ብቻዬን ከሚበር ቆምኩ። ዳኛዋ ማንበብ ጀመረች። የጀመረችው ከዚህ ስቴት ሊሄድ ስለሆነ የተደረገበትን ነገር እንነግርሻለን። እንደገና ደግሞ አንቺ በሀዘን ምክንያት ቤተሰብሽ አንቺ ያለፋችሁት ነገር ፋይናንሻል የሚሆን ምንም የተጎዳችሁት ነገር ካለ ንገሪ፣ ይሄ ደረገበት ቤት ከሆነ ንገሪ አለች። ለተወሰነ ደቂቃ ዝም አልኩ። መንፈስ ቅዱስ ውስጤን እንዲያዘጋጀኝ ፈቀድኩ። ከዛ በኋላ አልኳት ወደ እሱ ማለትና አይፎርጊቭ ዋት በቃ በጣም የደነገጠችው አይሜኒት አይፎርጊቭ እናቱ ብላችኋች ራሷን እንዲህ እያደረገች ነው ትልቅ ኦ ማይ ጋድ ፖሊሱ እንዲዞር ብሎ እንባው ይፈሳል። እንባው እሷ she cannot believe ይሄን ቃል ከኔ ያልጠበቀችው ደግማ ወደ እኔ ስትናገረኝ ለዚህ ሆነ አመንሽ እንዲህ እሱ መጮህ ጀመረ። ፖሊሶቹ እዛ ቦታ ላይ the moment ታውቃላችሁ እግዚአብሔር ታማኝ እንደሆነ the moment I forgive him ሲል I felt የእግዚአብሔር መንፈስ ግራብ ያደረገኝ። ከዛ በኋላ ያለው ነገር ስራው የማሆነ መሰረቱ የእግዚአብሔር ነው። እግዚአብሔር አምላክ የተመሰገነ ነው። የሁሉ ልብ በነገስታት ፊት ቆሜ የነገስታት ፊት ሊፈታ የቻለው እኔ I forgive him የረዳኝ እግዚአብሔር መንፈስ ስሙ ይባረክ። አሜን። እኔ እንደዛ ነበርኩ። ስገባ ሳየው ያው የራሴን ጃጅመንት ወስጄ ነው ማለት ነው ብዬ ተንቀጥቅጬ ነበር። በሞመንት እግዚአብሔር ስጠይቀው እግዚአብሔር ከኔ ጋር ቆመ። ይቅር ብየዋለሁ ስል ደግሞ እግዚአብሔር በእኔ ውስጥ የነገስታቶችን ልብ መንካት ጀመረ። እግዚአብሔር የተመሰገነ ይሁን። አሜን ሃሌሉያ። ከዛ በኋላ እሷ አላመነችም። ከወንበሯ ከጀንበሯ እንዲስታብ ባለች what ሚስተካ አለች። yes I forgive you because I am born again Christian I got forgiveness ከእግዚአብሔር እንዳገኘው ወንጌል መናገር ጀመርኩ። እግዚአብሔር የተመሰገነ ይሁን። እኔ የማርኩትኝ ከኔ ደግነት ሳይሆን ምህረት ካደረገልኝ ከእግዚአብሔር ዘንድ ነው። እሱ እኔን ይቅር ብሎ እግዚአብሔር ልጅ አድርጎኛል። I believe ስለዚህ I forgive you። ለደቂቃ የእሱ ቤተሰቦች በሙሉ ይጫጫሉ። በእሷና በፖሊሶቹ መካከል ጸጥታ ሆኖ ነበር። ከዛ በኋላ ከቸንበሯ ላይ ወረደችና እቅፍ አደረገችኝ። ስታደርገኝ እንኳን መንፈስ ቅዱስን ተነካት ነው ያልኩት። You are so beautiful inside out አለች። ላናግርሽ እፈልጋለሁ። ከዛ ተመልሳ ወንበሯ ጋር ከሄደች በኋላ ያለችው ምንድን ነው? ይህን አልጠበቅኩኝም። በቃ ሚስተር ካህንን ብትልም እንኳ I have here to pursue the law እሷም ምንም ነገር አልፈለገች፣ ይቅር ብለዋለች። እኔ ግን ደግሞ ህጉን ለማስፈጸም ስለተቀመጥኩ የህጉን ፈጽማለሁ አለች። እሱ ያዙኝ ልቀቁኝ እያለ መጮህ ጀመረ። ዝም በል አለችው። ዝም አንድ ነገር ልጠይቃለሁ። ምንድን ነው? ይቅርታ ልጠይቃለሁ። ወደ እኔ አየችና አሪ ወደ መስጠኝ ኦፍኮርስ እንጆ ሊፈቱ ሲሉ ይፈታል። ኦፍኮርስ መጣ እንዲወጣ አልኩለት። እግሬ ላይ ወደቀ። Even for you God forgive you. Jesus loves you. He died for you. Even you are murderer, you kill myself. But God loves you. ምን ተሰቃቃቶስ ቤተሰቦቹ አይተን የማናውቅ ይሄ ነገር ምንድን ነው? ሙቪ ውስጥ የገቡ ነው የመሰላችሁ። ተንከባለለ እሱ አነሱ ፖሊሶቹ እንዳላስቀመጡት። ከዛ
እሷ ማድረግ የሚገባትን ነገር ራፓት ማድረግ ስላለብኝ እናደርጋለች። ለእኔ ክፍል ተዘጋጀል። እሺ የወደ ዘጋጀልኝ ክፍል ሄድኩ። ነገሩ ከጨረሱ በኋላ 9 ፖሊሶች እሷና ጸሐፊዋ ከዛ ክፍል መጡ። ሁሉም ያለቅሳሉ። እግዚአብሔር ከኔ ጋር ነበር። ክብር ለእግዚአብሔር አምላካችን ይሁን። ሃሌሉያ። ከዛ በኋላ በቃ እኔ ራሴ ለእሱ ስለሆነ ይርድ ያደረጉት ዋትቨር ኢትስ ሃፕንድ እግዚአብሔር ኮንትሮል እንደሚያደርገው እኔ በጣም አድርጌ ነው። አያችሁ ይቅር የማለት በትክክል በእውነት ይቅር ማለት እግዚአብሔር የሚሰራበት መንገድ ማለት ነው። እግዚአብሔር በእኛ አልፎ ለሌሎች ይድረስ ማለት ነው። እናንተ የተደረገብን ያለ ነገር ምንም ኮምፔር አያደርገውም እግዚአብሔር በእያንዳንዳችሁ ውስጥ ካስቀመጠው ነገር ጋር ይቅር ያለንን ብቻ ሳይሆን ሊሰራባችሁ ከፈለገው ነገር ጋር ምንም ማለት ነው። እውነቴን ነው የምላችሁ። ከዛ ክፍል ገባሁ። አሁንም እሷ ጥፍ አደረገችኝና አንድ ነገር ልጠይቅሽ፣ እንዴት ሆነሽ ነው እንደዚህ ልታረጊ የቻልሽው? እንደዚህ እኮ እኛ ጋር የለም አለች። ኦፍኮርስ የለም ባለም የለም አለ። ግን በመስቀል ላይ የሞተው ኢየሱስ በሱ ምክንያት ያገኘው ነው። ምን ትመክሪናለሽ አለች። ምን አደርግ ዘንድ ትወዳለህ ነው። በቃ እግዚአብሔር መንፈስ ሲኖር የሰው ልብ ይሸነፋል። ነገስታት የለም። ያው መቼም እኛ ደግሞ ልካወራ ጴጥሮስ ሲክለው ምንድነው አነጋገር ይገልጸዋል ታሪክ እዚህ በቸርች ፕራክቲስ የምናደርገው ነገር ይገልጠናል። ውጭ ማይገርም ሳናውቀው አዳምት አድርገናል። እጅ ለእጅ እንዲያያዛባቸው እግዚአብሔር አምላካችን ላሚ በጎ ያቸው እግዚአብሔር መንፈስ ሰርኩል እንደሚሰራ የዛ ጊዜ በጣም አድርጊያለሁ። እኔ ልጃቸውን ያስኩ በሙሉ የእግዚአብሔር የንስሐ ጸሎት አጸለይኳቸው። እንግዲህ አልኳቸው ይህ አሁን የጸለይነው ጸሎት የእግዚአብሔርን ምሕረት የሚያመጣ የእግዚአብሔር መንፈስ በውስጣችን ዲፖዚት የሚያደርግ ከእሱ ምሕረት ለማግኘት የሚያስችለን የእግዚአብሔር ልጆች የሚያስበለን ስለሆነ ይቅር ለማለት አሁን ፖቴንሻል አግኝታችኋል። ለኦንሊ ቲንግ ኢዝ ባይብል አንብባችሁ ይሄንን ነገር ፕራክቲስ ማድረግ ነው አልኳቸው። ክብር ለእግዚአብሔር አምላካችን። የሚገርም ሞመንት እግዚአብሔር ሰጠ። ዳኛዋ ልቧ ከኔ ጋር ቀረ። ከዛ በኋላ ከመለያየታችን በፊት ራሷን ለማንም የማይሰጥም ለአንቺ ግን እሰጥሻለሁ አለች። ካርዶን ሰጠች። ይሄ የኔ ሴል ፎን ነው፣ ስፈልግሽ ስም ጻፊውና ስደውልልሽ ተነሻሽ በዚህ ደውልልሽ አንቺ አለች። እግዚአብሔር አምላክ የተባረከ ይሁን። ከዛ በኋላ ይሄ ነገር መጻፍ አለበት። እኔ የመጽሐፉን ይችላለሁ አለች። በእናንተም ቋንቋ በእንግሊዝኛ አጽፊው። ይሄ ነገር መለመድ አለበት። ይሄ ነገር ይቅርታ ትልቅ መድኃኒት እንደሆነ አውቄዋለሁ። እቤቴ ገብቼ ያደረኩትን ነገር ስንገናኝ እነግርሻለሁ። መፍትሄ አግኝቼበታልና መጽሐፍ ማንተም አለብሻለች። አይ ነው አልኳት። አያ አላራፍ ቴስቲሞኒ እየጻፍኩ ያለኋቸው አሉ። ኦርጋናይዝ እንዳደረግ ጊዜ እስከማገኝ ነው እንጂ አይኖርች። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ይሄ አሁን የምነግራችሁ የሆነ ነገር ነው። እራሳችንን እንድንመለከት ነው። እንደ ቃሉ መኖር አለብን። ቃሉ ፕራክቲስ ማድረግ አለብን። የሚረዳን ደግሞ ቅዱስ መንፈስ ተሰጥቶ እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እኔ በህይወቴ በቃ ህይወቴ ሙሉ ለሙሉ ልበላችሁ በቃ የተለወጠ አሁን እኔ ቅያሜ የሚባል ነገር አላውቅም። እግዚአብሔር በጣም እርድት ካደረገኝ ነገር ሰዎች ሚስአንደርስቱድ አድርገው ሊሆን ይችላል። ስራ ቦታም ትልቁ ችግር ይሄ ነው። እሷ ሁልጊዜም እንደዚህ ናት ነው የሚሉት እነሱ። ሁልጊዜም ኔጌቲቭ ናቸው፣ እኔ ሁልጊዜም ፖዘቲቭ ነኝ። ክብር ለእግዚአብሔር አምላካችን። ስለዚህ ስራ ቦታ ላይ ራሱ እግዚአብሔር ብዙ ነገር ሲሰራ ይቻላል። በህይወት እውር ሲበራ ይቻላል። ብላይንድ የተባለች 2 ዓመት ብላይንድ የነበረች ሞተር ጸልይላት ሪስክ ወስዳለሁ። መንፈስ ቅዱስ ጃምፒንግ ካለ ይገባል። በጣም የሚያኖረኝ እሱ ነው ብዬ ነው። መጨረሻ ላይ ግን አወቁ። በቃ አንድ ለይተው ካያችሁ ደግሞ በቃ እሱ እኔ ጋር ሀሜት አይመጣም፣ ብር አይመጣም፣ የማይረባ ኮተት አይመጣም። ዓርብ ሲሰክሩ ቅዳሜና እሑድ ያደረጉት ነገር
ፊት አይወራም። ኖ ሺዝ ሪሊጂየስ ይላል። ክብር ለእግዚአብሔር ለአምላካችን። ብዙ ነገር አየሁ እኔ ተዘጋጅቼበት ሳልሆን እግዚአብሔር ግን ቤዝል አድርጎ ሲጠቀምብኝ በሕይወቴ በስራ ቦታ ላይ በተለያየ ቦታ ላይ አየሁ። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ ምንድን ነው ማድረግ ያለብን? ፕራክቲስ ማድረግ አለብን። የእግዚአብሔር ቃል የሚለንን መሆን አለብን። ግን ይቅርታ ማድረግ ትልቅ ቁልፍ ነገር ነው ወገኖች። ሕይወታችሁ እንዲፈታ ከፈለጋችሁ ልንገራችሁ ደግሞ ሌላው በጣም ብዙ ምስክርነት ያለኝ እኔ ምስክር በየቀኑ ምስክርነት አለ። ይገርማችሁ ኢትዮጵያ ምናልባት እናንተም ይሄ ሊጠቅማችሁ ስለሚችል ነው። ኢትዮጵያ ቤት ልናሰራ ምናምን እንላለን። ወንድሜ ዛችን ይካሉ ይሉ ወንድሜ ካለኝ 1 ሚሊዮን ብር አጠፋ ተፈልጎ ለቤቱ ጠፋ። ጌታ ሆይ ይሄ ገንዘብ አንተ ነው እንዴት እንደመጣ አንተ ታውቃለህ ብዬ ምን ማድረግ ይችላል? በጣም ከዛ እህቶቼ ተተራመሱ ብዙ ነገር መሄድ ነበረብኝ። መቶ ግሪ ላይ ተደፍቶ ስቅስቅ ባለቀስ እንዴ ስቲናት ለምንድን ነው የምትሰርቀው ምናምን ብዬ በቃ ይቀራሉት። በቃ የእውነት አልቀሶ ሲጠቀም ይቀራሉት። እዝናው ጊዜ ቀላል ነገር አይደለም። ከዛ በኋላ ያችን ጊዜ አብሬ ከሱ ጋር ስወጣ ስገባ የኔ ታናሽ ይዝደው እንዴ አንቺ ጴንጤ መሆን ማለት ሞኝ መሆን ማለት ነው እንዳልሽ ምናው አልኳት። ይሄንን አውራዎቹ ብለሽ ወደዛ እንጂ ደግሞ አሁን ከዚህ ጋር አንቺን የሚሸጥሽው ጋባሽ ሙቶች ወጥገባ አለች እንጂ ሞኝ ነሽ ይላል። የእግዚአብሔር ሞኝነት ይጠበባል። ወንድም ገንዘብ ባረጋው ይሻል። ገንዘብ እኮ ነው ይገኛል። ነገ እግዚአብሔር እሱ ይባርከውና ይከፍል ይሆናል። ወንድም ገንዘብ ባረጋው ይወጣል። ለጊዜው ተናደደች፣ በኋላ ግን ሳቀባት። ክብር ለእግዚአብሔር አምላካችን። በእንደዚህ አይነት ነገር ቤተሰብ ያስቀየሟችሁ ሰዎች ትኖራላችሁ። አላናገረውም እሱንማ አላናገራትም እሷንማ ያላችሁት በዚህ ሊወስታ ፈቷቸው ለእናንተ ነው የሚጠቅማችሁ። ገንዘባችሁን ባሉ አቀበኙት ቤተሰባችሁን ቤታችሁ ወንድማችሁ ግን ገንዘብ ብታረጉት ዋጋችሁ ከእግዚአብሔር ነው የሚሆነው። እግዚአብሔር አምላክ የተመሰገነ ይሁን። በሕይወቴ እግዚአብሔር ስለረዳኝ ነው ይህንን መመሰክርላችሁ። በሕይወቴ ብዙ ነገር አይቻለሁ። እግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር እንዲጠቀምብን ከፈለግን ሌላው ሰው አንድ ነገር ሲሆንለት ደስተኞች እንሆን። የእግዚአብሔር ጸጋ በአንዱ ላይ ሲገለጥ ስናይ ደስ ይበለን። ያ ደስታ ነው። ምክንያቱም ያስፈልገናል። በእኔ ውስጥ ያለው ሌላ፣ በእያንዳንዳችሁ ውስጥ ያለው ሌላ ነው። የሰጠን ግን አንዱ መንፈስ ለእግዚአብሔር መንግስት ጥቅም ነው። እግዚአብሔር አምላክ የተመሰገነ ይሁን። ህዝቤ ካለማወቁ የተነሳ ጠፍቷል የሚለው አለማወቃችን ነው። ጸጋ ሲገለጥ በዛ ጸጋ ከመጠቀም ይልቅ እንዴት እንደምናጠፋው ነው የምናየው። እንዴት አድርገን እንደምናበላሸው ነው የምናየው። በቤተ ክርስቲያን ብዙ እግዚአብሔር ጸጋ ስጦታዎች የማይገለጹበት አንዱ ምክንያቱ ይሄ ነው። አጠገባችን ያለች እህት፣ አጠገባችን ያለ ወንድም ጸጋው ከተገለጠ ለእኛ ነው የሚጠቅመን። ብልህ ለእኛ ነው የሚጠቅመን። ስለዚህ ደስ ሊለን አባ ለእኔም ማለት አለብን። አባ በእሷ ሰራ ለእኔም ደግሞ አሳየኝ ጌታ ሆይ፣ በቃ ደካማ ቦታዬን ጌታ ሆይ ጸጋ እንዲያግዘኝ እንድለምን ጠቁመኝ ማለት መቻላል። ደስ ልንሰኝ ይገባል። ምክንያት ያደርገናል። እኛ ዓለም በአሁኑ ሰዓት ድቅድቅ ባለ ጨለማ ውስጥ ነው ያለችው። እኛ ታውቃላችሁ ተዘልለን የተቀመጥነው ለምን እንደሆነ እሱ እኮ ስላለን ነው። ሰው ብትሄዱ ማንም ጥሩ ወሬ አያወራላችሁ። ጭንቀት ነው። እኛ አብረን ጭንቀትና ማውራት አለብን እንዴ? እንደዚህ ከሆነ ገና ነን። እኛ ጋር ሰዎች መተው ረፍት ማግኘት አለባቸው። እኛ ጋር ሰዎች መተው ሆፕ ማግኘት መቻል አለባቸው። ክብር ለእግዚአብሔር አምላካችን። ይሄ የሚሆነው ስንኖር ሳናውቀውም ይሆናል። ፕሬዘንሳችን ብቻ የእግዚአብሔር ነገር ይገልጣል። ምንም እንደው እውነቴን ነው የምላችሁ፣ እግዚአብሔር በሕይወታችሁ መስራት ሲጀምር ምንም ጣጣ የለውም። ስትኖሩት ታገለግላላችሁ። እግረ መንገዳችሁ ነው። የት ነው አገልግሎቻችሁ? ብቻ አይደለም። ስራ ቦታ ላይ ነው፣ ቤተሰብ ላይ ነው፣ ጓደኛ ላይ ነው፣ ሆስፒታል ነው። የትም ቦታ ብትሄዱ እግዚአብሔር እንደ ገንዘቡ ይመነዝራችሁ። በምሰራበት ጊዜ ገንዘቤ ናችሁ የተባለው ለዚህ ነው። እኛ ግን ጥራቁን ተሆኑባችሁ ውስጥ ካለ እንዳልኳችሁ ነው። አታክ እንደ ሀርት አታክ ነው። ቬዝል ይዘጋል።
ስለሚዘጋ የእግዚአብሔር ሀሳብ አልፎ ለሌላው አይሄድም። እንኳን ለሌላው ለራሳችንም አንጠቀምበት። ሁሌ ማልቀስ ነው የሚሆነው። በመከራ ውስጥ ያላችሁ፣ በፈተና ውስጥ ያላችሁ ከሙራጆች እግዚአብሔር ስቴፓውስ ሊያደርጋችሁ ፈልጉ። ለሚቀጥለው ሌብል እግዚአብሔር ሊጠቀምባችሁ ስለፈለገ አንዱ ካራክተራችን የሚሰራበት መንገዱ ፈተና ስለሆነ በህይወቴ በጣም ብዙ ፈተናዎችን አልፌያለሁ። እግዚአብሔር ለእኔ ብቻ አንድ መከራ ሲመጣ ድርብ እያለ ነው የሚመጣባቸው። እንደ ዶፍ እንደ ዝናብ ነው የሚወርድባቸው። እንዴ አንዳንድ ጊዜ ስፔችለስ ነው የምትሆኑት። የዛን ጊዜ ግን ዳዊት ልቡን በማን አበረታታ ነው የሚለው? በእግዚአብሔር አበረታታ። አጠገቦች ያሉት ከዛ ሳውል ሲያባርረው ደግሞ እነኝህ ምናምንቴ ናቸው ያላቸውን አለቅነት ምናምን ሾሟቸው ቢሆን እነሱ ደግሞ ፍልስጤማውያኖችንም ተጠግቶ ሊሄድ ቢል አባረሩት። ከዛ ሲመጣ ደግሞ እነኝህ ደግሞ ተዘረፉ። በዚህ ሳይድ እንዲያው ጋሪ ነው፣ በዚህ ሳይድ እንዲያው ጋሪ ነው። የእግዚአብሔር ሀሳብና ፈቃድ ያለበት ሰው ግን ምን አለ? ዞር ብሎ ምን አለ? ልቡ እንደምን በእግዚአብሔር አበረታታ። የተወሰደበትን ሁሉ አስጣለ ይላል። ምርኮ ሲመጣ እነዚህ ሰፈር ቁጭ ብለው ነበር፣ አይገባቸውም ማለት ነው። የጠበቀ አብሮ መሄድ እኩል አለ። ክብር ለእግዚአብሔር አምላካችን። የተፈወሰ ልብ፣ እግዚአብሔር የሚጠቀምበት ልብ። ሃሌሉያ። ስለዚህ ይሄ ምንድን ነው? ፈተና በህይወታችን በሚመጣበት ጊዜ አንድ ነሰሰሪ የሆኑ ሪዝኖችን የሚያስወግድልን ብላኬጁን ነው ኦፕን የሚያደርግልን። ክብር ለእግዚአብሔር አምላካችን ይሁን። ስለዚህ በፈተና ላይ ያላችሁ እኔ ምን ነው የኔ ፈተና ናቃለ እየደወላችሁ ጸልዩልኝ አትበሉ። እግዚአብሔር ይሰማል። በመከራዬ ጊዜ ነው፣ አንድ ልጅን ባጣሁበት ጊዜ ነው ለአባቴ ጸልዩልኝ ብዬ ስልክ አልደወልኩም። እዛ ቤተሰብ ቤት ከሚያለቅሱ ጋር አላለቀስኩም። በሬን የዘጋሁት መጸለይ ለመድኩበት መኝታ ቤት በደረት የተኛሁት የጠየቁት ጌታ መጣ። አንዳንድ ጊዜ ጸልዩልኝ በማለት የሚታለፍ ነገር የለም። ከእግዚአብሔር ዘንድ ከሆነ አታልፉትም። ለምን? እግዚአብሔር እንድትሰሩለት ይፈልጋል፣ እንድትለወጡ ይፈልጋል። ምንድነው ጌታ አልገባኝም፣ በቃ ከአንተ ውጭ ሌላ የለኝም። ፐርሰናል ሪሌሽንሽፕ ዲቨሎፕ አድርጎ ይሁንሲ ምን ያህል እንደምትቀር አፎዳው ወሬው ይሄ የዩቲዩብ የቲክታክ የፌስቡክ ወሬዎችን አፎዳው እንዲህ ከሆን አፎዳው ስልካችሁ ላይ ስልክ ላይ ጸልያል አባ የማንስ ነገር የሚናገር በዚህ ስልክ ብታየው ጊዜ እንዳይባል ራሳችሁን ለዩ። ይሄ እግዚአብሔር ሊሰራበት ያለ ዘመን ስለሆነ እያንዳንዳችሁ ውስጥ እግዚአብሔር ያያቸው ሰዎች አሉ። መዳን ያለባችሁ፣ መሄድ ያለባችሁ፣ መላክ ያለባችሁ አለ። እኔ በህይወቴ ሰው ወይ ጌታ ይላል እኔ እስከምደነቅ ድረስ በስራ ቦታ ላይ በቀን ሆኖ ልንገራችሁ፣ ነፍሴ ስራ ቦታ ላይ ማታ ስንሰራ ጭንቅ ምንድን ነው እንጂ በቃ ማረው ጌታው ልባርከካኩና ከአንስቲዥያ የወጣች አነቃችን ሚተው በእጄ ይዤ ተንበርክኬ በልሳን ብቻ ጸልያለሁ። የነቃሁት መቼ መሰላችሁ? ስሜ በማይክሮፎን ሲጠራ እንደ ባነነ ሰው ተነሳሁና ምንድነው ብዬ እወጣለሁ። ፖሊሶች መጥተው ሆስፒታል ዋስ ጎይንግ ኦን ሲል ተጠርተን ነው አለ። ነጭና ጥቁር ናቸው። ማጠራችሁ ስል እኔ አለች አብራኝ የምትሰራ ነርስ ነው። እንዴ ለምን ጠራሻቸው? ፈራሁ። ለምንድን ነው የፈራሽው? እንዲህ እያለች ስለምትችው ታዲያ መድኃኒቱን ሊስኔት እንደሚያደርጋት እርሳለች። እንዴት ናታቂ ግን እናንተ ክብር ለእግዚአብሔር አምላካችን በርደናል ለእናንተ because you are fighting with the devil outside. So I want to pray for you. God protect ያርጋችሁ፣ ስትወጡ ስትገቡ ይጠብቃችሁ። እናንተ እኛን ለመጠበቅ እንደምትተጉ እግዚአብሔር አፌ ከፈተው። ከዛ ነጩ መምሪ ቶሎ ነው መሰላችሁ። ዋው የመጣ ነው ለዚህ ነው ፕሊዝ we need this prayer አለ። እኔ አሁን ለነሱ ጸልያለሁ ብዬ ነበር አይደል? ጸልያላችሁ ለሁለቱ ሪከርድ እየተደረኩ በፖሊስ ካሜራ ሪከርድ ተደረጋለሽ አለ። እኔ አረጋ አረጋ ከዛስ በኋላ እዚህ ሴትዮ ውስጥ የነፍሰ ገዳይ መንፈስ እንዳለ እግዚአብሔር ነገር
ሺዝ ነርስ ግን ነፍሰ ገዳይ ያችን ሴት ሊገል የፈለገ መንፈስ እንዳለ ጌታ ተናገረ። ልክ እነሱ ሲወጡ ማለት ነው ኢየሱስ ክርስቶስ ይታሰራል። ከዛ በኋላ እኔ ካንቺ ጋር ሰፈች ዶስ ኦኬ ዩ ካን ጎ አይ ካን ሃንድል ኢት ጎ ሄድ ነፍሰ ገዳይ መንፈስ ልትሰራ እዚህ አትችልም። መንፈሱ እንዲሰራ አደረኩት። አልቻለችም፣ ጠላሄደች። በማግስቱ ይኸው እስካሁን ድረስ በቃ ለእኔ ክብር ነው ማለት ነው። በማግስቱ ሴትዮዋ አያችሁ ለሚሞቱ የሞት ሽታ ለሚሉ የህይወት ሽታ ነው። ኢየሱስ ክርስቶስ ጌታ ስራ እንዳትገባ ተከለከለች። ሃው ዩ ዴር ሆስፒታል ፖሊስ ተጠራች። ተካስ ተካ ነገሩን በቀነሱ ቋንቋ ያውበታል። እኔ ግን በዛ መልኩ ነበር ሃንድል ስላደረገችው ሆስፒታሉ እንዲህ እንዳይሆን እሷን በጥበብ ስለተቀበለው ስለዚህ ለእሷ ፕሮሞሽን ያስፈልጋታል ተብዬ ማንዝ ኦፍ ስታር ተብዬ ገንዘብ የሚሰጥ ገንዘቡ ስትነባቸው ስታሩ ኢየሱስ ነው። መቼ ሊጠቀምብን እንደሚችል አናውቅም። እግዚአብሔር አምላክ የተመሰገነ ይሁን። ያቺ ሴትዮ መውጣት ነበር ሺዝ ነፍሰ ገዳይ። ምክንያቱም ለዚህ ሴትዮ ሺዝ አንደር አንስቴሽን ልትገባት ትችላለች። መንፈሱማ ብዙ ነገር አለ ሆስፒታል ውስጥ። እኛ ግን መድኃኒት ነን። አሜን ሃሌሉያ። እንዳይሰራ ጠላትን እንከለከላለን። wherever we go ስታፕ ማድረግ እንችላለን። በእኛ ውስጥ ያለው እግዚአብሔር መንፈስ ነው። ክብር ለእግዚአብሔር አምላካችን ይሁን። ስለዚህ ራሳችሁን አንደርማይን አታርጉ። በማይረባ ነገር እዛ ቦታ ላይ አታስቀምጡት። ጋር ሞት ሱሴን ማድረስ ለሌላ ሊልካችሁ ይፈልጋል። በማይረባ ነገር አትያዙ። መጣል ያለብን መጣ። በተለይ ይቅርታ፣ ቂም፣ በቀል፣ ሐሜት፣ ወሬ በፍጹም ያስፈልጋል። ይሄ እነዚህ ነገሮች የእግዚአብሔር መንፈስ ቁጭ ያደርጉት። ዋንስ ከዛ ስትወጡ ምንም የሚናፍቃችሁ ነገር የሚናፍቃችሁ የእግዚአብሔር መንፈስ ነው። ስራ ቦታ ሆኜ ሃሌሉያ ውስጤ እኮ ስለሚነጋገር ነው። ዋንስ ይሄናል ዞር ማለት ድምፅ ማውጣት እንኳን አላውቀውም። ከእሱ ጋር መጣበቅ ይሆንልን። አሜን። ከእሱ ጋር መኖር ይሆንልን። አሜን። ፍሬ እናፈራለን። በቃ የተጠራ ነው ለዚህ ስለሆነ ይሄ ህዝብ ፍጥረት የእግዚአብሔር ልጅ መገለጥ ተጠባበቅ ልንገለጥ የምንጠበቀው እኛ ተማርን። ስንት ዓመታችን ነው ጌታን አግኝተን የእግዚአብሔር ቃል ተማሩ ሲያስቡት ያፈራነው ፍሬ ግን ምን ያህል ነው? ይሄ ሊቆጨን ይገባል። ብድግ ልንል የሚያስፈልገን ነገር የምናልፍበት ፈተናዎች ሁሉ ሼፕ ሊያደርጉን እንደሆነ ማወቅ አለብን። በቃ ኔክስት ሌቭል እንዳለ ሁሌ በሰይጣን እንዳታላክቁ። ሁሌ ሲጀመር ሰይጣን በሚለ ሰይጣን በረካ ከፈት የሚያስመስል ሂ ኢዝ ኦልሬዲ ዲፊትድ። ጌታ ኢየሱስ ክርስቶስ አሸንፎታል። አለቅነት ስልጣናትን ገፉ ራቁትነቱን አሳይቶ ቁልፉ ለእኛ ይሰጣል። we have authority, we have to know our position. የትም ቦታ ብሎ ስራ ቦታ ብሎ የበላዮች አሉ ነው። ግን መንፈሳዊ ሪም ላይ እኛ ነው አውቶሪቲ ያለን። አምባሳደር ነን፣ ካህን ነን። እግዚአብሔር ያለንን ሁሉ እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ ይሄ ነገር ሲገባን ምናምን መሆን አንችልበት። እዛ ጋር የወረደ ነገር አንዳንድ ጊዜ ጆሮን ብላክ ያደርገዋል። እግዚአብሔር የሚያወሩትና የሚስቡበት ነገር ቴሌቪዥኖች አልሰማሁም። እነሱ በጣም ጣራ ነቅለው የሚስቡበት ነገር ነው። እኔ ግን አልሰማሁም። ለምን? እግዚአብሔር ዘግቶታል። ለማይረባ ነገር ጆሮአችንን እንዳንሰጥ። መንፈሳዊ ነገር ሲሆን ደግሞ እኛን ነው መቶ የሚያስጨንቀን። ምን ላድርግ ብለን እንድናመጣ ያደርገን። መፍትሄውን እዛው እናገኘዋለን። እግዚአብሔር የተባረከ ይሁን። ስለዚህ በእውነት ነው የምላችሁ ጌታ በእኛ ላይ ያደረገው ነገር ሃሌሉያ እጅግ ድንቅ ነው። ስናወራው ብንውል የማያልቅ ነው። ስለዚህ ይሄ የመጨረሻው ጊዜ ስለሆነ እያንዳንዳችሁ ዛሬ እንዲቀርላችሁ የምፈልገው ነገር ቢኖር ምንድነው? በልባችሁ ላይ ያለ ነገር የከበደ ነገር ካለ መጀመሪያ ከራሳችሁ ጀምሩ። ይቅር በማለት በቃ ጀምሩ። ይሁንስ የእግዚአብሔር መንፈስ በሕይወታችሁ እየሰራ የሚኖር ይሄንን ነገር ስትሉ እየተለያችሁ ትመጣላችሁ።
ከእሱ ጋር ነው የምትታረቁት። ሌላው ድምፅ አይሰማችሁም። ሌላው ድምፅ አያረጋችሁም። የእሱ ድምፅ ብቻ ግን በቃ ዳይሬክት ያደርጋችኋል። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለእግዚአብሔር አምላካችን። እንጸልይ። ሃሌሉያ ሻክራ ባጋዲና መጋላ ባሃሽሬ ቤሌ ቦሳ ሪባ ጋዳና ማጋና ማሐስ